ዛራው ያላሰብነው ነገር ሲፈጠር አምነን ልጄን ረሳነው። እስኪ የት ነው ጥሪው? አምነን ወጥቷል። አድራለሁ ሲል የሰማው መስሎኛል። ምን? የት ነው የሚያድረው? አላወኩም። ብቻ የሥራ ስልክ ይዞ ነበር። ያው የሚያስተካክለው ነገር ይኖራል። አዎ በሉ። እኔማ ቤት ያለ መስሎኝ ነበር። እየበላችሁ አያቴ ለምሳው በጣም እናመሰግናለን። እኔ በጣም ነው ደስ ያለኝ። እየበላችሁ ጨምሩ። ያው እንጀራ ጨምሩ። አምነንና ቤሊን ተኝተው ጥሩ ጊዜ እያሳለፉ የሆነ ሰው በሩን ከፍቶ ገብቷል። ያ ሰው ማን ይመስላችኋል? አምነንና ቤሊን መያዝ የለባችሁም የምትሉ ኮመንት ላይ የልብ ቅርጿን በመሙላት እስኪ ብዛታችሁን አሳዩን። እንደሚታወቀው ወይዘሮ ዛራ አምነንና ቤሊን አንድ ላይ የአምነን ክፍል ውስጥ እንዳሉ ስለጠረጠረች ነበር በራ አንኳኩታ ሄዳ ሁሉን ነገር የነገረቻቸው። የሜርሲ ባለቤት ራሱ ሳይቀር እዚህ ነው። እነሱ እዚህ የሉም ውጪ ሊያድሩ ወጥተዋል ብዬ እናገራለሁ፣ እናንተ ከዚህ ክፍል እንዳትወጡ ብላ አስጠንቅቃችሁ ትመለሳለች። በሌላ በኩል እንደተመለከትነው ሃሉ ወይም ደግሞ የሜርሲ ባለቤት ከወይዘሮ ሴማ ጋር እየተዋወቀ እንደሆነ እየተመለከትን እንገኛለን። ከብዙ ጊዜያት ቆይታ በኋላ አሁን ላይ ቆይቶም አርፍዶም ቢሆን ተመልሷል። በሌላ በኩል ደግሞ ወይዘሮ ዛራ ለአሁኑ ባለቤቷ ማለትም ለጎሽም ምግብ ይዛለት መጣ እንዲበላ ስትጋብዘው እንመለከታለን። ወይ ሞት ይርሳኝ ረሳው አይደል ብላ ምግቡ ስትሰጠው አይ እኔም አራበኝም እንጂ ቢርበኝ መጣ ነበር ይላታል። የዚህ ሰዓት ላይ ነበር አይደለማ ሳሎን እንግዳ ስላለ እሱን ፈርታ የቀረ መሰለኝ ብላ ትመልስለታለች። ከዛም በኋላ ምግቡን ካስቀመጠችለት በኋላ ባይ አብረን እንብላ አንቺን ትቼ መብላት አይሆንልኝም ብሎ ካስቀመጠ በኋላ ስለ ሰውየው ሲጠይቃት የሜርሲ ባል ነው ሃሉ ይባላል ብላ ስለሱ በዝርዝር ተናግረዋለች። በሌላ በኩል ደግሞ አምነንና ቤሊን የፍቅር ጊዜያቸውን እያጣጣሙ ይገኛል። ከዚህ በፊት አሳልፈዋቸው ማያውቋቸውን ጊዜዎች ራሱ እያሳለፉ እንደሆነ እንመለከታለን። ቤሊንም ዞር ትልና አምነን ውዴ ከኔ ቃል የገቡትን ነገር አለማጠፍ ተረዳ፣ ምክንያቱም እስከዛሬ ድረስ አንተን ትቼ ሄጄ አላውቅም ትለዋለች። እሱም ማን ጥሎ ሄዳዬ ሲላት ቆይ አንድ ነገር ላሳይ ትልና ተነስታ መጨፈርና መደነስ ትጀምራለች። በዚህም ነበር ለሱ ያላትን ፍቅርና ለሱ ያላትን ቦታ የምናውቀው። ምክንያቱም ሴት ልጅ ምንም አይነት ስሜት ለሌላት ወንድ እንደዚህ ራሷን አሳልፋ እየሰጠች ማለትም የራሷን ስሜትና የራሷን ደስታ የራሷን ማንነት አታሳቂም በሚለው አምነንም በደስታና በፈገግታ ሆኖ መጥቶኑን ሁሉ እያየ በፍቅር አይን ውስጥ ስመጥ ብሎ ይሄዳል። ቤሊንም የያዘችውን ዳንስ በማስነካት አንዴ ወደ ቀኝ አንዴ ወደ ግራ እያለች ሁኔታውን በሙሉ ታጧጥፈዋለች። እንደሚታወቀው አምነንና ቤሊን አንድ ላይ እንዳይሆኑ ብዙ ነገር እያገዳቸው እንደሆነ እናውቃለን። አሁን ላይ እሱን ተጋፍጠው አንድ ላይ ለመሆን እየሞከሩ እንደሆነና ነገሮቹን እያሸነፉ እንደመጡም እየተመለከትን ነው። በሌላ በኩል ሴማ ቁጭ ብላ ከሃሉ ጋር እያወራች እያለ ሶኒያ ትመጣና ነገሩን ታደበላለቀዋለች። አንተ እዚህ ምን ትሰራለህ ትለዋለች። የዚህ ሰዓት ሴማ ግራ ይገባትና ቆይ ትተዋወቃላችሁ እንዴ ብላ ትጠይቃቸዋለች። የዚህ ሰዓትም አሉ ሶኒያ ማለት የድሮ ባላት እዚህ ምን ትሰሪያለሽ አንቺ ብሎ ጸብ ይከፍታል። የዚህ ሰዓት ሁለቱም መጣላት ይጀምሩና ቤቱን ድብሎ ማውጣት ይጀምራሉ። በሌላ በኩል የሁሉ ነገር ሲፈጠርና ሲካሄድ ምንም የማያውቁ አንድ ጥንድ ፍቅረኛ ማቾች ቆመው እንመለከታቸዋለን። ቤሊንና አምነን እነሱ በቴሌቪዥኑ ሙዚቃ ከፍተው ተመስጠው ሲጨፍሩና ሲደንሱ እየተመለከትን እስከ ዛሬ አድርገው በማያውቁት መንገድ እግሯን የሱ እግር ላይ እየጫነች ወደፊትና ወደ ኋላ እያደረገ ሲዝናኑና ሲደንሱ እንመለከታቸዋለን። ይህ ክፍል ወይም ይህ ሁኔታቸው ብዙ ሰዎችን ደስተኛ እንዳደረገና እንዳስደሰተ አንጠራጠርም። ደስተኛ የሆናችሁ ብቻ ኮመንት ላይ ሀሳብ አስተያየታችሁን በመጻፍ ሀሳባችሁን ለኛ ግለጹልን።
እንደሚታወቀው ቤት ውስጥ ብዙ ነገር እየተፈጠረ ቢሆንም ያ ነገር ሳይበግራቸው ነበር እነሱ እንደዚህ የራሳቸው ዓለም ውስጥ ገብተው ማንም መጣ አልመጣ ምንም ደንታ ሳይሰጣቸው እየተዝናኑ እንደነበር ቤሊና ሁሌ ከመቼውም ጊዜ በላይ ደስተኛ የሆነች ትመስላለች። በሌላ በኩል ሶኒያ ሁኔታውን ግልጽልጥ አድርጋ ትናገራለች። ልጇ ማለትም ከዚህ በፊት የወለደችው ልጅ የእሱ ወይም የአሉ እንደሆነ ትናገራለች። የዚህ ሰዓት ወይዘሮ ዛራ ሁኔታ የተመቻት ይመስላል። ማለትም ጎሽምን የራሷ እንዳደረገች የታወቀ ነው። ነገር ግን ሶኒያ በሌላ አይን እንዳትመለከተው እራሷ ከአሉ ጋር ለማስታረቅ እድሉን እንደተጠቀመችበት ተመልክተናል። እንዲህ በቃ ተው፣ ግርግር አትፍጠሩ፣ ምንም እኮ መጥፎ ነገር የለም ትላለች ወይዘሮ ዛራ። አስባችሁታል? ሌላ ጊዜ እኮ ወንድም እኮ እህቱን የሚያገባበት ነገር አለ እኮ ሳያቅና ሳያስተውል። እናንተ ሳትተዋወቁ ጥሩ ነው። አሁን ላይ በዚህም በመቋቱና በዚሁም በማለቁ ልታመሰግኑና ልትደሰቱ ነው የሚገባው። በዛ ላይ ደግሞ መንገዳችሁን ቀየራችሁ እንጂ እኮ ምንም የተፈጠረ ነገር የለም ትላለች ሴማ። የዚህ ሰዓት ሶኒያ አዎ እውነት ነው ምልጎሽም እኔ ተናድጄብሃለሁ እንጂ ልጅን በራሴ የሚያሳድግኩት ነው የተፍጨረጨርኩ ነው እንጂ አንተን አልጠላሁም ትለዋለች። የዚህ ሰዓት ላይ ደግሞ አሉ ይመልስና እኔስ ቦ ለምን እጠላሻለሁ ብዬ ነው ብለሽ ነው ሶኒያ የአባቴ ገዳይ አይደለሽ ወይ ቤተሰቤን አልገደልሽ ለምን አንቺን ልጠላሽ እችላለሁ ይላታል። የዚህ ሰዓት ነገሮች ሁሉ እየተጧጧፉ ይላሉ። እርቃቸው እየሰመረና ሁለቱም ድጋሚ እንኳን አንድ ላይ እስኪመለሱ ድረስ እስኪመስል አንድነታቸውና አብሮነታቸው እየቀጠለ እንመለከታቸዋለን። ቤት ውስጥ ያሉት ጎሽም ዛራና እንዲሁም ሴማ ደግሞ ሲያግዟቸው እንደነበር ተመልክተናል። በሌላ በኩል ደግሞ አምነንና ቤሊን ጆስቶ ፊንገር እየተጫወቱ ተመችቷቸው ያለ እንመለከታቸዋለን። በራሳቸው ዓለም ውስጥ ሆነው ጆስቶ ፊንገር ሲጫወቱና አምነን ሲያሸንፍ እንዲሁም እንደ ቅጣት እንዲሆናት ብድግ ብሎ ጉንጯን ሲስማት እንመለከታለን። አሁን ላይ አምነን ከዚህ በፊት ሆኖ እንደማያውቀው እንደ ሕፃንና እንደ ጅል እያደረገው ነው። በእርግጥም ፍቅር እንደ ሕፃን ያደርጋል የሚባለው ልጁ ከዚህ በፊት እንደምናውቀው ኮስታራና ዝምተኛ ከሰው ጋር ማይግባባና ዝም ብሎ ውሳኔዎችን የሚወስን አይነት ሰው ነበር። አሁን ላይ ከዛም ተመልሶ የራሱን ደስታና የራሱን ፈገግታ ሲፈጥር እያየ ነው። በሌላ በኩል ሴማ ወይ ሞቴር ሳይ አምነንን ልጄን ረሳሁት እናንተን ሳገኝ ትላለች። የዚህ ሰዓትም ወይዘሮ ዛራ የለም እነሱ ወጥተዋል ውጪ ላይ አድራለሁ ሲል ነበር መሰለኝ ስትል እያሳየ ነው። ለማንኛውም እኔ እዚህ ጋር ልሰናበታችሁ። መልካም ጊዜ ይሁን።